ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በቅድሚያ በእያላችሁበት ሰላም ብያችኋለሁ። በእያላችሁበት ሰላማችሁ ይብዛ። ዛሬ ሙሉ በሙሉ ጥንቅቅ ብለው ያለቁ ፉል ፊኒሽ መኖሪያ ቤቶችን በ20% ቅድመ ክፍያ በ4 ሚሊዮን እንዲሁም ደግሞ በግንባታ ላይ ያሉ መኖሪያ ቤቶችን በ10% ቅድመ ክፍያ በ817 ሺህ ብር እየሸጥነ ያለውን መረጃ ይዤላችሁ መጥቻለሁ። እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ በአክብሮት ጋብዣችኋለሁ። ይህንን መረጃ ኮፒ፣ ሊንክ፣ ሼር በማድረግ ለሚፈልጉ ቤተሰቦቻችሁ እንድታደርሱ በአክብሮት ጋብዛችኋለሁ። እኔ ሴልስ ኮንሰልታንስ ደጉ አምላክ እባላለሁኝ። እንግዲህ ወደ ቀዳሚ ወዳደረግነው መረጃችን ስናልፍ እንግዲህ እንደምትመለከቱ ቤቱ ጥንቅቅ ብሎ አልቆ አሁን ላይ ገብቶ መኖር ብቻ ነው የሚቀረው። በዚህ ሳይታችን ላይ ሙሉ በሙሉ ሰዎች ገዝተው ገብተው እየኖሩበት ያለ ሁኔታ ነው ያለው። በዚህ ሳይታችን ያለው ቤታችን በውስጡ ሙሉ በሙሉ አሚኒቲ የተሟላለት የከርሰ ምድር ውሃ፣ ጂም፣ ስፓ እንዲሁም ደግሞ የመኪና ፓርኪንግ ሁሉ ተዘጋጅቶለት ያለቀና አሁን ላይ ሰው ገብቶ እየኖርበት ያለ ሳይታችን ነው። በዚህ ሳይታችን ያሉን መኖሪያ ቤቶች ባለ 2 እና ባለ 3 መኝታ ክፍል ብቻ ነው ያሉን። ምንድነው ሳሎኑ ነው። ሳሎኑ በጣም ሰፊ ነውና እንዲሁም ደግሞ ሁሉም ክፍሎችን እንግዲህ መጣችሁ መጎብኘት ትችላላችሁ። ለበለጠ መረጃ ደግሞ ሳይቱን መጣችሁ ማየት የተሻለ ይሆናል ብዬ አስባለሁ። ያሉን ቤቶች ጥቂት ቤቶች ናቸውና ያለቁ መኖሪያ ቤቶች የምትፈልጉ ዛሬውኑ ገዝተው ዛሬውኑ ቁልፎትን ተረክበው የሚሄዱበት መኖሪያ ቤት አዘጋጅተን እንጠብቃችኋለን። በቅድመ ክፍያ በ20% በ4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ይችላሉ። እንዲሁም ደግሞ አሁን ላይ ያሉን ቤቶች ጥቂት ናቸውና ቀድሞ ይመዝገቡ፣ ቀድሞ የቤት ባለቤት ይሆኑላለን። እንደምትመለከቱት ሁሉም የተሟላለት ነው። ኪችን ካቢኔት፣ ቁም ሳጥን፣ ሌሎችም አሚኒቲዎች፣ ሊፍት፣ የከርሰ ምድር ውሃ፣ የመኪና ፓርኪንግ ሁሉ የተዘጋጀለት ነው። እዚህ መኖሪያ ቤት ሳይኖሮት እንዳያመልጦት በአክብሮት ጋብዛችኋለሁ። ሌላው ደግሞ ስናልፍ ዎኪንግ ኤሪያውም ሁሉም በቃ ፉል ዘና የሚያደርግ መኖሪያ ቤት ነው እና እንደምትመለከቱት እዚህ ጋር አካባቢ ስታዩት የመኖሪያ ቤቶቹ እርስ በርስም አይገናኝም። በፍሎር 6 ቤት ነው ያለው። ምንም አይገናኙም። አንዱ ቤት አንዱ ጋር ምንም ያገናኛቸው ነገር የለም። እንደምትመለከቱት ሰው ገብቶ እየኖረበት ያለ ነው። ይኸው ልጆች እየተጫወቱ በጣም ሰፊ የሆነ ዎኪንግ ኤሪያም አለው። ሊፍት አለው። ሊፍቱ ስታንድ ባይ ጄኔሬተር ስላለው ሁሌም መብራት ሄደም አልሄደም ያስጨንቅ የለም። እንዲሁም ደግሞ ደረጃውን በጣም ሰፊ ነው። ይሄንን ይመስላል። እንግዲህ ለበለጠ መረጃ ገታች ባለው ስልክ መደወል ትችላላችሁ። ሳይታችን መጎብኘት ትችላላችሁ። ይህ ሳይት እንዳያችሁት በአስፓልት ዳር ላይ ያለው የፀሐይ መግቢያ በኩልም አለ፣ በፀሐይ መውጫ በኩልም አለና ግንባታ ላይ ያለ ነው የምንፈልገው ካላችሁ በ10% ቅድመ ክፍያ በ817 ሺህ ብር የቤት ባለቤት መሆን ይችላሉ። በዚህ ሳይታችን ደግሞ 22 ጎላጎል ለእንግሊዝ ኤምባሲ ቅርብ ርቀት ላይ እንዲሁም ደግሞ ለቦሌ ኤርፖርት፣ ለመገናኛ፣ ለካሳንቺስ መሃል በሆነችው 22 ጎላጎል ላይ 30 ተፋጠነ ያለ 4 ቤዝመንቶችን ጨርሰን በጥቂት ወራት ውስጥ አሁን 3ኛ ፍሎር እየገነባ እንገኛለን። እዚህ ሳይታችን ላይ ደግሞ ከባለ 1 እስከ ባለ 3 መኝታ መኖሪያ ቤቶችን አዘጋጅተን ይሄው እንጠብቃችኋለን። አሁን ላይ ያለ የባህል ቅናሽ ነው። በካሬ በ95 ሺህ ብር ነው እየሸጥን ያለ ነው። መኖሪያ ቤቶችን የራስዎት ማድረግ ይችላሉ። በዚህ ሳይታችን ያሉን አሚኒቲዎች ምንድናቸው? የከርሰ ምድር ውሃ፣ የልጆች መጫወቻ፣ ቴራዝ፣ መኪና ማቆሚያ፣ ፓርኪንግ፣ ጂም፣ ስፓ፣ ሌሎች አሚኒቲዎችንም ያገኛሉ። በካሬ በ95 ሺህ ብር የቤት ባለቤት መሆን ማለት በጣም እድለኝነት ነው። ብልህ ሰው ዛሬውን ይወስናል። ዛሬውን ወስዶ ያያል። አይቶም ደግሞ ያማክራል። ወስነውም ደግሞ ይገዛል እና ዛሬውኑ ይደውሉ። ዛሬውኑ የቤት ባለቤት ሆኑ እንላለን። እንግዲህ ይህንን ግንባታ እያስገነባ ያለው ጎልደን ፓላስ ሪል ስቴት ይባላል። ጎልደን ፓላስ ሪል ስቴት ማን ነው ካላችሁ ደግሞ ከዚህ በፊት በአስመጪና ላኪ የሚታወቀው ደጀኔ ለሚሳ አሁን ደግሞ በሪል ስቴት ዘርፍ ፈርቀዳጅ በመሆን ላይ ይገኛልና ባለ 11 ወለል አፓርታማ ቤቶችን በሰሚት 72 ጥንቅቅ ብሎ አስረክቧል። አሁን ደግሞ በ22 ጎላጎል ፊት ለፊት ላይ በካሬ በ95 ሺህ ብር በመሸጥ ላይ ይገኛል። ለበለጠ መረጃና ለሳይት ጉብኝት እታች ባለው ስልክ ይደውሉልን። መልካም ጊዜ እንላለን። ቸር እንሰንብት።
ይህንን መረጃ ለወገን ለዘመዶቻችሁ ሼር ኮፒ ሊንክ በማድረግ እንድታደርሱ በአክብሮት ጋብዛችኋለሁ። ሀሳብ አስተያየት ኮመንት ካላችሁም ሼር አድርጉን። እናንተም ደግሞ በፍጥነት የቤት ባለቤት ሁኑ እንላለን። ጎልደን ፓላስ ሪል ስቴት ጥራትን ነድፈን እምነትን እንገነባለን። መልካም ጊዜ ይሆንላችሁ።